ሰላም ሰላም፣ እንዴት ነሽ? መቀሌ ነው የመጣው? መቀሌ የት ነው የመጣው? የት ብለህ መጣ? ጽጌ ጋር ብለህ ፖሊስ ቢጠራ ለምን ትፈራለህ አንተ? ምን አስለቀሰው ወንድሜ? አረ በእግዚአብሔር አልቀሳቀስ። ሳገር ሰው ነኝ እኔ እዚህ ጋር ብትኛችሁ ትሆኛለሽ። አረ እንደዛ አይደለም እኮ አስገቢኝ። እሺ አታልቅስ በእግዚአብሔር እኮ ውስጥ አስገቢኝ፣ ካልሆነ እዚህ ልኖርሽ እንዴ? አባት ጃሪ ሽለልኪ እዚህ አይቻልም ነው እያልኩ ያለው። አትተ خصማ ሆቴል ለምን ቅስናባ ተነስ ናውጣ። ሰላም የቻናላችን ቤተሰብ፣ ለዚህ ቻናል አዲስ ከሆናችሁ የአዳ ፕራንክ እባላለሁ። ዛሬ ቲክቶከር ጽጌን መቼም ማያውቃት ሰው አይኖርም። እሷን ጉድ ነው የምንሰራት። የሚገርም ፕራንክ ይዤላችሁ መጥቻለሁ። ምናልባት አማርኛ ለተሰምዑት አለኩም ድማ ነው ማንቲ ነታ አዝያ ህብ ስለሆነት ቲክቶከር ወይም ድማ በዩቲዩብ ላይ ነነው ጊዜ ተፈልጠዋ ጽጌ ሮያል ኢና ፕራንክ ንገሯ ማለት እዩ። እኔ ብዙ ጊዜ ኮንተንት መሰራው በትግርኛ ስለነበር የምታቀኝ አይመስለኝም። ሶ በሌሊትም በቀንም ብዙ ሰው ያስጨነቀች በጣም ብዙ ፕራንክ ሰርታለች። ሜቢ እሷ የሚደርስ ፕራንከር ያለ አይመስለኝም እስካሁን። እኔ አሁን ወዳደራታለሁ ማለት ነው። ሶ በጣም ነው ማስጨነቃት። ከትግራይ እንደመጣሁ ሆኜ አንቺን ነው ማቀው፣ እዚህ በቃ በሶሻል ሚዲያ ማቀው አንቺን ነው ማደንቀው። ስለዚህ አስጠጊኝ፣ ሌላ መሄጃ የለኝም ብዬ ነው ማስጨነቃት እና ትግርኛ ተሰምዑ ቅድም ሕዚ ሪኢኹም አትኾን ኤርትራዊ ያጸጉዕኒ ለብዙሕ ፕራንክ ሰሪሕ ለኹም ዛ ዓይነት ማለት እዩ። ሶን ጽጌ ሮያል ከምዚና ክነጨንቃ የእሷ ሪአክሽን ምን ይሆናል የሚለውን ትክክለኛ ማንነቷን ነው የምናየው። ባይ ዘ ወይ ጥሩ ብታባረኝም ብታስጠጋኝም ፖስት የሚደረግ ይሆናል። እስከ መጨረሻ አብረን የምንፈትናት ይሆናል። መቼም ከመቀሌ እዚህ ድረስ መጥቼ ታባረኛለች ብዬ አላስብም። እስኪ አብረን የእሷ ሪአክሽን ምን እንደሚሆን በሓደ ንረአ። ሰብስክራይብ እናገርኩ እንዳታይ በደንብ ትደበቃለህ። ከዛ እኔ የፈራሁት አሁን ይሄን ስልክ አይፎን ይሄ ብቻ ነው የቀረ ይላታለሁ። እሺ የሆነ በቃ ለማሳመን እንሞክራለን። ይሄኛው ነው አይደል? እንግዲህ ጽጌ ሮያል የምትኖርበት ቤት ይሄ ነው ማለት ነው፣ ገስት ሃውሱ። ስለዚህ ወደዚህ ጠጋላለሁ። እዛ ጋር ትደበቅና ስልኩን እንደዚህ ነገር ይዘህ በዛኛው ስልክ እያወራ እንትን ታደርጋለህ። ድንገት አንተ ጋር ብትመጣ ታቋርጠዋለህ ማለት ነው። እና ያው ፈርቻለሁ። የሆነ ከተጠራጠረች በትግርኛ ነው ማደነቅራት፣ አማርኛ እንደማልችል ሰው ማለት ነው። ቤቶች ይደብደው እንዴ? እኔ ነኝ። ሰላም አለ። ጽጌ ትኖራለች? እስኪ ቆይ ልጥራት። ጥሪልኝሽ። ሰራተኛዋ ነው የመጣችው። እሷን ማስደንቀጥ ነበረብን። ታርጌታችን እሷ ነች፣ ጽጌ ነች። አንተ ማልቀስም ቢል ላይ ነው። ትግርኛ አችልማ። ሰላም እንዴት ነሽ? አለ። አዎ ሰላም ነው። እንዴት ነሽ? አለ። እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? ስላየሁሽ ደስ ብሎኛል። እሺ እኔም ማልበል ይቅርታ አላወኩም። ስላየሁሽ በጣም ደስ ብሎኛል። እሺ ምን ሆነህ ነው? ከመቀሌ ነው የመጣሁት። መቀሌ? አዎ። ምነው? ሰላም? አይ አንቺን አገኝሽ ፈልጌ ነው የመጣሁት። እንዴት ነሽ? በጣም ነው የማደንቅሽ። እሺ በዩቲዩብ ምናምን ነው የማያሽ። አማርኛ ብዙ ትግርኛ ትፈልጋ? አልችልም። እሰማለሁ ትንሽ እንጂ አልችልም። ካብ ትግራይ መጽ። እሺ መቼ ነው የመጣው? አሁን ነው የመጣሁት። ትናንት ነው የገባሁት። ከዛ ቤትሽን ስፈልግ ነው ያደርኩትና እዛ አካባቢ ሲደርስ ነግረውኝ ነው። ምን ፈልገህ ነው? ምንም አልፈለኩም። እኔ በቃ እዚህ እንድኖር ፈልጌ ነው። እናስጠጋሃለሁ ብለን ጠርቶ አማርኛ ብዙ አልችልም። ተጠጋ አካይሎም ጸዋይ ምንም ከሄዶምኒ እዛ ሳብዚ አሁን ብርደለ ምሳኺ እንደዚህማ አይሆንም። እንዴት ይሆናል እንደዛ? ኢኮኖሚ ከኸድ ናአኽ ጥራይ ዝፈልጥ ቤት እዩ ቆይ አማርኛ ትሰማለህ? ትንሽ ይኸውልህ እኔን ታውቀኛለህ? አዎ አንተን ግን አላወኩም እኮ። ያዳ ያንተ ስም? አዎ
ይኸውልህ አባቴ አሁን ማን ቆሻል ብልሽም ስለማይሽ ኧረ አይደለም እውነት አይደለም እንደዛ አታስብ። ይኸውልህ ስማኝ እንግዳ ነኝ ፈርቼ ነው ራሱን ጭቀስመጣ ምንም ማቆሽ የለም እዚህ አካባቢ በማርያም። ኧረ ቆይ አይ እግዚአብሔርን ለሱ አይደለም ቆይ ነው እኔ ይኸውልህ አላወኩም። ከድሮ ነው የማይሽ 4-5 አመት ነው የማይሽ። በጣም ነው የምወድሽ። አጨክኝም ብዬ አንቺ ጋር መጣሁት። እዚህ ጋር ስተኝ በእናትሽ ቤት እኮ አልገባም እዚህ ኧረ ላይ ቆይ እኔ አንዴ አላወኩም። ዝም ብሎ እንደዚህ ተደርጎ ይገባል እኮ ተው እኔ በምን እንዴት አውቄ እንዴት አመኛ ያስገባሃለሁ እኮ ከትግራይ መጽይ እኮ እሺ ከትግራይ የመጣኸው ከመቀሌ ነው የመጣኸው መቀሌ የት ነው የመጣኸው የት ብለህ መጣ ጽጌ ጋር ብለህ አይደለም ጓደኞች ነበር ከዱኝ ስልክ ያነሱኝ ምናምን ማናቸው እሺ ስልካቸውን ትጠኛለህ አነሱም አይሰራም ስልካቸው ታዲያ እንዴት ከዛ ሲጨንቀኝ ሚዲያ ላይ ማቀው አንቺን ብቻ ነው አትስግብኛ በእናትሽ ቆይ ልዘጋብ ፈልጌ አይደለም ይኸውልህ አባቴ ተረጋጋ በዚህ ዘመን የማናውቀውን ሰው ዝም ብሎ ቤት ማስገባት አይከብድም እኔም ተረዳኝ እና በዚህ ዘመን ተፈጠርኩ በምን ዘመን እንምጣ ታዲያ እኔም እኮ ቸገረኝ ዘመድ የለኝም እዚህ በእናትሽ አንድ አመት እኮ ነው የምቆየው እዚህ እመለሳለሁ አንድ አመት ምን ላልቆይ ይችላል አንድ አመት ብዬ ነበር የመጣሁት ለአንድ አመት ነው እኔ ጋር የምትሆነው አይ እንደዛ አስቤ ነው የመጣሁት እንደ ጸባያችን እሱም ትንሽ ስራ ፈልጌ ሳገኝ እወጣለሁ በእናትሽ ቆይ እሺ አንዴ ስልክ ይዤ ልምጣ እንዴት ጋር ጠብቀኝ ፖሊስ እንዳትጠሪ በማርያም እኔ ምንም ፈልጌ እዚህ እኮ ልቆይ እንዴ ፖሊስ ቢጠራ ለምን ትፈራለህ አንተ ምን አስለቀሰው ወንድሜ ኧረ በእግዚአብሔር አልቀሳቀስ ሀገር ሰው ነኝ እኔ እዚህ ጋር ብተኛች ትሆኛለሽ አረ እንደዛ አይደለም እሺ ቆይ አንዴ አባቴ ቆይ አንዴ እኮ በኃይል ጠፍቶኝ አይደለም እዚህ ጋር ገብሻለሁ እንዴ እኔ የት ሄዳለሁ ቆይ አንዴ አባቴ እኮ ማን ጋር ነው የምትደውይው እሺ እኔ እንዴ የት ነው የምታዲያ እኔ ውጭ ነው እንዴ አይ ቆይ አንዴ እሺ ትገባለህ እሺ አረ ወንድ ቆይ ስማኝ ይኸውልህ አዳምጠኝ ወንድሜ ብዙ ይኸውልህ አታልቅስ በእግዚአብሔር እኮ ውስጥ አስገብኝ ካልሆነ እዚህ ልኖርሽ እኔ አስገባሃለሁ እሺ አስገባሃለሁ እሺ ተረጋጋ ምንም ችግር የለውም ቆይ ይኸውልህ አዳምጠኝ ያልገባህ አንዴ እሺ ይኸውልህ እኔ እኮ አማርኛ በደንብ እሺ በትግረኛም ቢሆን ንገረኝ እሺ በትግረኛም ንገረኝ እሰማለሁ ትንሽ እኮ እዚህ ጋር ልኖር ምግብ ችግር የለውም በቃ ምግብ አይደለም የምግብ ችግር አይደለም አንቺ ጋር ውጭ የሆነ ነገር ፈልጋለሁ ምግብማ ችግር የለም ምግብ ላምጣለሁ ይኸውልህ ምግብ ላምጣልህ እሺ እኮ እግዚአብሔር እኮ ምልክት እኮ ነው ለሰው አትዝጊ እንደዚህ በር ይዘጋብሻል ኧረ በስመ አብ በእናትህ እንዴት ሰው እንደ ወንድ ነኝ በዚህ ዘመን ላይ ወንድ እንዴት ነው ቤት የምናስገባው እና ተረዳኝ እንጂ ወንድሜ ምን ላድርግሽ እሺ ምግብ እኮ ላምጣልህ እሺ ምግብ ላምጣልህ ምግብ አምጪና እሺ እናውራ ምግብ ላምጣልህ እርቦሃል አሁን ለምንድን ነው ቶሎ ማተክ ምግብ በልቼ ልሄድ ምግብ ላምጣልህና ወንድሜ ስማኝ መጀመሪያ ብላና ተረጋጋ እርቦ ከሆነ ተረጋጋ ብላ ከዛ እናወራለን አለሁኝ የት እሄዳለሁ ማደሪያ ካላገኘህ እኔ የትም አልሄድም ትቼህ አልሄድም በቃ ማይልኛ ኧረ እግዚአብሔርን ትቼህ አልሄድም ግን ደግሞ ሰው ቤት ማስገባት በጣም ከባድ ነው በዚህ ዘመን እኮ ትቼህ አልሄድም አላስገባም አሁን ምን ያልሽ የሸወድሽኝ ነው እንዴ ወንድ የለም እንደ ቤት ውስጥማ ወንድ አለ ግን ምን አስፈራሽ እሺ ምግብ ላምጣልህ ፈትሽኝ እኔ ምንድነው የምፈትሽ በረሃብ ልሞት ብዬ አሁን አንቺ ምን እንዳላረግሽ ነው እሺ ምን ላምጣልህ ምግብ ላምጣልህ እኔ ምግብ እሺ ውሃ ይዘሽልኝ ውሃ ነው የምትፈልግ እሺ ጠብቀኝ እሺ አትዝጊኛ በእናትሽ ዘግተሽኝ ትሄጂ ነው እንዴ ውሃ አምጪልኝ እሺ እመጣልሃለሁ እኮ አትዝጊው እሺ እሺ አልሰጥም እሺ አመሰግናለሁ አንልሽ እሺ አንልሽ እንዴ ገባህ እንዴ አባት ዛሬ አንቺ ይቅርታ እኮ እያየሁ ስልኬን ሊሰርቁ ይመስለኝ እኮ ይቅርታ እሺ ይቅርታ ወይ ወንድሜ ስማኝ አንዴ ልተኛ አንዴ በእናትሽ ልተኛ እሺ ሆቴል ያዝልህ እኔ እከፍልልሃለሁ የወር እከፍልልሃለሁ እግዚአብሔርን እከፍልልሃለሁ እኔ ሆቴል መጥተው ብቻዬን ምን እንደሚያደርጉኝ ምን አውቃለሁ
ያደርገዋል ሆቴል ውስጥ? እኔ ፈራለሁ። አስገባለሁ። እኔ ችግር እኮ ቀይሪኝ። እሺ አንቺ እዛ እኔ እዚህ ልሆን። እኔ ፈራለሁ። ሆቴል አያመቸኝም። የት ነው የምትቀይረው? አባቴ ለምን ፈለግከው ቤቱን? ይሄ እዚህ ቤት ለምን ፈለግከው? አይ እዚህ ጋር ሰው አለ። ቢያንስ አልፈራም። እዚህ ስለመቱኝ እኮ ነው። ትናንት ደብድበውኛል። ምን የት ነው? እሺ ፖሊስ ጣቢያ ልውሰድክ? እንዴት ጭራሽ ልታሳስረኝ ነው? ማነው ስምክ? ስም ማን ነው? ያዳ ይኸውልህ ስማኝ። ከፈለክ ሆቴል እርቦኝ ደክሞኛል። በደንብ እየሰማሁሽ እኮ አለ እኮ። ይኸው ውሃ ጠጣሽ። ውሃ ጠጣ በድንግል። ምንም የለውማ ንጹህ ነው። በስመ አብ በል። ምን ሆነህ ነው? ይኸውልህ እኔን ስማኝ። ፖሊስ ጣቢያ ይዤክ ልሂድ። እኔ ካንቺ የተሻለ ህይወት ነበረኝ እዛ እኮ። እኔ እንደዛ ባልመጣ ኖሮ እኮ አትና ንቀት ጥሯል። እውነት ፊትሽ እኮ እየተጠየፈኝ እኮ ነው። ኧረ በስመ አብ ወልድ። እኔ እየተጠየፍኩ አይደለም ወንድሜ። እንዴ ምግብ ላምጣልህ ስልህ እምቢ አልከኝ። እሺ ምግብ ላምጣልህ? ሃይላንድ ነው? የሃይላንድ ውሃ ነው። መተውሃል እንዴ? በጣም አዎ። ምንክን ነው? አላስታውስም። ሐኪም ቤት ይዤክ ልሂድ? አይ ልተኛ ትንሽ። ሐኪም ቤት ይዤ ልሂድ? ባዶ ዝግ ልተኛ በእናትሽ ትንሽ ልተኛ። እሺ ሆቴል ሊያዝልህ? ሆቴል እፈራለሁ እኔ። መጥፎ ስለደረሰብኝ ሆቴል አልሄድም። እዚህ ነው ወይ አንቺ? እኔ የማውቃቸው የጓደኛዬ ሆቴል እወስድሃለሁ እኔ። ችግር የለም። ኧረ አሁን የዘንድሮ ጓደኛ ይታመናል? ጓደኛ አይደል እንደዚህ ያደርገኝ? ምንድን ነው የምትፈልገው ታዲያ? ፖሊስ ጣቢያ ይዤ ግድፍና አና ድቅስ ዘለ በቃ ታይም خبرك وግድፍና ባ ሲክባ ድቅስና በቃ መስል ከታይ ዋ ታባ ገብርሽ خبلك በቃ ዋ ሽለልኪ እዚህ አይቻልም ነው እያልኩ ያለው። አትተ خصማ ደፍ ሆቴል ለምን አልፈለክም አንተ? እኔ አንቺ ነው ማምንሽ ነው ማቅሽ በኢትዮ እኔን አመነኝ። እኔ ዋስትና ሆነሃለሁ እኮ አንድ ነገር አንተ ላይ ከደረሰ እኔ ዋስትና ሆነሃለሁ አልኩ። ለወር ነው የምትቆየው? ለወር እኔ ልከራይልክ ሆቴል። ይሄን ፍራሽ ተው በቃ። ይሄ ፍራሽ ራሱ ንጹህ አይደለም። እዚህ ላይ መተኛት ራሱ ልክ አይደለም። ይሄን ተውና እኔ ራሴ ካፈር ነው የተፈጠርነው። እሺ ከጭቃ ማለት ነው። እንደዚህ ትናገሪያለሽ? እስማ አንተ ኃጢአት ውስጥ ልከተይ ነው እንዴ አባቴ? ሌባ ነው እንዴ? ማን ነው ሌባ? አንተ ሌባ ነህ እንጂ ታዲያ ምንድን ነህ? ቀን ሲጥል ሁሉ እንደዛ ነው። ማን ነው ስምክ አባቴ? ስማኝ፣ ማን ነው ስምክ? ስንቴ ነገርኩሽ እኮ አሰሚ። ማን ነው ስምክ? እሺ አሰሚን ጆሮ እዝነህ ይሰማል? እሰማለሁ እኮ አንድ ጊዜ ነግረከው አንድ ጊዜ ነግረኪ ዋ ግድፍና አባ ድቅስና አባ ተነስ ናውጣ። ዘበኛ ሳልጠራ ተነስ ናውጣ። ከድቅስ አይተስይ ሲጀመር አንተ ይሄን የመሰለ ስልክ ይዘህ እንዴት ትቸግራለህ? በምን ልደዋወል? ይሄን ሸጬ አይፎን ይዘህ ከመቀሌ መጣህ ተቸገርክ? ምንድነው አሁን? ምንም የተቸገርክ አትመስልም አንተ። ሌባ ነህ ማለት ነው። ማን ነው ሰጠኝ? ፖሊስ ጣርቼ ከማስወጣ ቁጣ ጥሪ በቃ እኔ አልወጣም። ያቡ ተነስ። ይኸውልህ ስማኝ፣ ውጣልኝ። አልወጣም። ጆሮክን አይሰማም? አልወጣም። በሰው ቤት ዘበኛ ሳልጠራ ውጣ። ተነስ። ከዛስ ተነስ። የት ልግባሽ? ሆቴል ሊያዝልህ አሰማም? እሺ አስይኝ። በቃ ተነስ። ታስይኛለሽ? አስይዝሃለሁ። ችግር የለም። አትጥረይ። ይወጣው። አይ በቃ ልጥራያለሽ። ኖ ታዩ በቃ ማረሽ መጣል ፍራሽ በጣም በዛ በኩል ወይ ስልክ ትገዢኛለሽ? ትገዢኛለሽ? ማለት ነው ታሳሳልኩ ገንዘብ ፈልገሽ ነው አጣው አቆ እንዴት ፍራሽ ይባላል አቁሞ ወጣ ወደዛ አኖስ ወደ ቦታ መኪና ላምጣ። ገንዘብ ስጪና እንሂድ። ማረታዩ በቃሽ። መጣው ሰላም ነው። መጣው መኪና ላምጣ እኮ ልሻኝክ። መኪና ላምጣ። ሰው እየጠራችሁ ስለሆነ ፖሊስ እየጠራሽ ያለሽ ፖሊስ ማን ነው የሚጠራው? ወንድሜ ማነው ስም? ቆይ ንገረኝ። ያዳ መታወቂያህን ስጠኝ። መታወቂያህን ሰልከውኛል እኮ ምንም ገንዘብ ነው ታዲያ። ፍራሽ እንዴት ታገኘው? ፍራሽ እንጃ ለምን ነው ገንዘብ ሰጥቶኝ። መታወቂያህን ስጠኝ። አሁን ምንድን ነው ሌባ እያልሽ? ሌባ እያልኩ አይደለም። ወይኔ በመድኃኒዓለም አስገባለሁ። ትቱን ይሆነው አስገባለሁ። ቆይ
ሞዴስ ነው አይት ወለክ ሞዴስ ነው ያደና ይሄን ወደ መራይቱን ይተዘነ መጀመሪያ አንገረስል ቆይ ተመከለ ማሰረት በእግዚአብሔር ባይኔ በእግዚአብሔር ዞር በልልኝ አንተ ያማል በተገኘ ፕራንክ የተሰራ ፕራንክ ነው ሰራ ሰላም ስፈን ፕራንክ አለሽ እና አዶናይ ፕራንክ አረኝስ አንተ ያማል እንጂ ተስጠላ ፕራንክ ይሄን አዛባክ እንደዚህ ፕራንክ ተፈልሽ ያማቻል እንዴ ያማል ሰውዬ ኖ አልረጋጋም በእናትህ ዞር በል በእግዚአብሔር ዞር በል እንዴ ደመሰሳለች ኖ ችግር የለውም ዞር በል በእግዚአብሔር ዞር በል አንቺ ራስሽ ፕራንክ እኮ ነው የምትሰሪው ለምን ትንሽ ታረጋግጥ ወይ በእግዚአብሔር ዞር በል እግዚአብሔር እንደዚህ ፕራንክ አይደለም እኮ ዞር በል ኦኮ ያረክሻል ነጭ ያሰሽ አትግራፍ ላይ ፕራንክ ያረካቸው ሰላም ነው ማሬ ሰላም ነው እሺ ሰላም ቀልድ ነው እሺ እሺ ጮኸው ነው አይመጡት ይሄ አንተ ነህ በአማርኛ ነው በደንብ ባታው ማለት ነው ቴንክ ዩ ስለመጣሽኝ ሶስት ቀን ያደረገው የኔ ነገር እንዳታረጉት አይ ብድርሽ መመለስ ነው እንጂ ፕራንክ ነው ወይ መጨረሻ እኔ እኮ ያሳመንከኝ በትግረኛ ስላወራህ ነው ገባህ አይደል በትግረኛ ስታወራ ትንሽ የሆነ ነገር ይገባኛል ብዙም አይገባኝም ለማለት ግን ትንሽ ይገባኛል አስደነግጥኝ እኮ አሁን ከትግራይ ከመቀሌ የመጣው ምናምን ያስባለኝም እኮ አማርኛ ተስተው ሳይሆን አንቺ ሞር እንድታምኚ የሚገርም አምኜ ነበር እኔ የመጨረሻው ፓርት ሊገለኝ አሁን የሆቴልን ገንዘብ ስጭን ካድራ መጣ ፖሊስ ተስተሻል አረ ያስፈራራው እውነት ተጠራው አውቄ ያስፈራራውኩና ታዲያ ሰው ያስፈራራችኝ ነበር አሷ ያስፈራራሽ ታረጋው አትችልበትም ጭራሽ ነገር ፍራንክ እንደዚህ ገጥማት በመሀል እየሰራሽ የሆነ ሰው ይጠራል እና ቴንክ ዩ ያሳየሽን ጸባይ ተመልከተና አሜሪካማ ለገርም አቃው ላይ ወደ ኔሩ ማት እንደውም አንተ ተዝኾን ባቦታስ ከባር ይኸለ ሌባ ይዝመስል አወጋጋይ በዛ ላይ አይፎን ይይዛ ሶ ሐቃ ተጠርጥር ግን ሰባውነት ሪናላና ሐሪፍ ጻያ አخرና ቴንክ ዩ እና ጽጌሮ አይደለም የሚለው ዩቲዩብ ቻናልሽ ሃይ ዲናፍ ያዳችሁ ቤተሰብ ያዳሩ ቅድሜ ነገር ከይሰም ራሱ ያዳችሁ እንዴት ናችሁ በትግረኛ ነገር ደቃደይ ያዳችሁ ዩቲዩብ ቻናል ሰብስክራይብ ግበሩ ጎበዝ ፕራንከሪ ፕራንክ ማድረግ ራሱ እኮ በቂ ሰርተፊኬት ያሰጣል በጣም ይሄው ማይ ጋር በጣም ነው የደነገጥኩት እስካሁን ይውት ጀይም ተቀጠቀጥ ከይዳ በጣም ሰውለና ሰብስክራይብ ገርዋ ጽጌሮ ያላል ምን አዎ ረጅም ጊዜ ማያቃታ ብዙ ሰው ያከሻል ሰብስክራይብ ብዙ ሰው ያቀኛል ምናልባት ግን ሰብስክራይብ ያላረጋችሁ ዘንግታችሁ ሊሆን ይችላል ሰብስክራይብ ያላረጋችሁ ካላችሁ አሁን ሰብስክራይብ አድርጉ እዚህ ጋር ጽፍላችኋለሁ ቻናሏን ቴንክ ዩ አብረን ታግዙኛለሽ አረ ምንም ችግር የለውም እሰራለሁ እኔ ግን አምሶ እኔ ፍራንክ አትሰራም አትሰራም በጣም ተኮነ ይሁን ህዝብ ከኔ ይበልጣል እስቲ ኮሜንት ላይ ከኔ ይበልጣል ማን ይበልጣል አይተፍርኒ ያዳ ይልጣራ ኮሜንት አድርጉ ኮሜንት ጎሩ እንዳታሳፍሩ እኔ የኔን ፕራንክ አይታችሁ ነውና በደንብ መስክሩልኝ እኔ አልሰራም የሆነ ህዝብ ይዛ ካልመጣች 10,000 ምናምን ሰው ይዛ ካልመጣች አልሰራም ከሰራሽ ማለት ነው መቀሌ አሸንዳ ስፖንሰር አድርግሻለሁ እመጣለሁ መቀሌ ስፖንሰር አድርጋለሁ ፕሮሚስ እመጣለሁ አሸንዳ ጠፋ ፍራው አሁን ጠፋ ይወርስተን እንደዚህ ነው አንደርስታንድ ታደርጋለህ አዎ በጣም እና ስለመጣ ቤት ያመሰግናለሁ አምሳለሁ ሳንላ እውነት አዎ ፍራሽን ልስጣሽ እዛ ጋር እየጠበቀኝ ነው እሺ ፍራሹ ለሰው ነው እሺ ይላል ለምን አትገቡ ምሳብሉ አባት ማለት ታገኛለሽ ከዛ ደግሞ ምሳ አዘጋጅሽ እዚህ ነው የምትከተለው መጥቻለሁ አትሰማ መጣ እውነት በል እንኳን ደህና መጣ በዚህ ዋል ከፈለ እሱ ነበር ግን ምሳብሉ ነው ምሳብሉ በእግዚአብሔር ወይ ሳብ እኔ አምኝሽ አሁን በላል እንደዚህ ጌታ በበል ደስ ይለኛል ደውልበት ግን በዝባሉ ደስ ይለኝ ነበር ብትገቡ ደስ ይለኝ ነበር አጋ ሌላ ሰው ማለት ነው እኔ እንዳታስቡ እሺ
እስቲ እናያለን። እሺ ማርያም ከልቤ ነው። እኔም አመሰግናለሁ። እሺ ቻው። በቃ ብትበሉ ግን ደስ ይለኝ ነበር። ምሳ ማርያም እሺ ላግዝህ ማርያም እውነት እዚህ ጋር ናቸው። እሺ ቻው። በቃ እሺ